ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ዘገዳ ነው። ይድረስ በጀግናው የኦሮሞ ልጅ አርቲስት ሃጫሉ ሁንዴሳ ላይ ለተነሳችሁ ነፍጠኞችና የዘሀበሻ ፕሮግራም አዘጋጆች እንከባበር በመጀመሪያ ኢትዮጵያ የሚባል ሀገር እንኳን አልነበራችሁም። አሁን ኢትዮጵያ እያላችሁ የምትጠሩት ሀገር እንኳን ከሰፊው የኦሮሞ ሕዝብ ላይ በግፍ የተነጠቀ የኦሮሞ ኩሽ ስርወ መንግስት ያስተዳድረው የነበረ መሬት ወይም ሀገር ነው። የኦሮሞ ወይም የኩሽ ስርወ መንግስት ደግሞ ነፍጠኞቹ አጼዎቹ ያሉ ከሚጠሯቸው ከየመንና ከሳውዲ ከተደቀሉ ዲቃላዎች ዘመነ መሳፍንት የአክሱም ስርወ መንግስት አገራችንን ከመውረሳቸው በፊት ከ1000 BC ወይም ከክርስቶስ ልደት በፊት የነበረ ኪንግደም ነው። ምንጭ ብሪቲሽ ሂስትሪ 1948። ውድ ተመልካቾቻችን በዛሬ ፕሮግራማችን ስለተደበቀውና ብዙም ስላልተነገረለት የኦሮሞ ኩሽ ስርወ መንግስት ትንሽ ልነግራችሁ ወደድኩኝ። በአሁኗ ሰሜን አፍሪካና ምስራቅ አፍሪካ ተብላ በምትጠራው በጣም ትልቁን የዘር ሀረግ የሚይዘው የኦሮሞ ወይም የኩሽ ዘር መሆኑን ስንቶቻችን እናውቃለን? የኦሮሞ ወይም ኩሽ ኪንግደም ከኑቢያ በመነሳት ግብጽ፣ ሱዳንና ጥንታዊት ኢትዮጵያን ያስተዳድር የነበረ ህዝብ ነው። የኦሮሞ ወይም ኩሽ ኪንግደም ከ1000 ዓመት ከክርስቶስ ልደት በፊት በሚያቃጥለው የሰሜን አፍሪካ አሸዋማ ምድር የታላላቅ ህዝቦች ጥበብ የዳሰሳቸው ቅርሶች ባለቤት ነበሩ። የአሁኖቹ የእንግሊዝና የአረብ ዲቃላዎች ወይም ግብጻውያኖቹ አቅም ሲኖራቸው ልክ ከየመንና ከሳውዲ እንደተደቀሉት ራሳቸውን ሀበሻ ብለው እንደሚጠሩት በኦሮሞ ልጅ መሬት ላይ አንሰራርተው የሚኖሩት ኃይልና ጊዜ ሲኖራቸው የነጠቁንና ያፈረሱት ታሪክ ዛሬም ድረስ በታሪክ ፍራሽና ግርዶሽ ውስጥ ሆነው ከጥላው ጀርባ የሚታይ ባለብዙ ቋንቋና ድንቅ ጥበብ ባለቤት የሆነው የምስራቅ አፍሪካና የሰሜን አፍሪካ ባለቤት ናይልን ተከትሎ የበቀለ የወርቃማ ስልጣኔ ባለቤት የኦሮሞ ኩሽ ኪንግደም ነው። የኦሮሞ ኩሽ ኪንግደም የስልጣኔና የታሪክ መረጃ ዛሬም ድረስ ለዓለም ሚስጥርና ድብቅ እውነት ነው። በኩሽ ኪንግደም ላይ የተደረገ ውንጀላና ጫና እና የመረጃ ቅሪቶች ሲወጡ ወራራና ውድመት የደረሰበት የኦሮሞ ህዝብ በዚህ በሰፊው ግዛት ውስጥም ሲኖር አርብቶ አደርና ነጋዴ ነበር። የናይል ወንዝ ፍሰትንም በመከተል ከርማ በተባለች ቦታ ላይ ታላቁን የስልጣኔ አሻራ ለዓለም አስቀመጠ። ተፈጥሮን የማዳመጥና የመረዳት ትልቅ ችሎታ የነበረው የኦሮሞ ህዝብ በረሃማና አሸዋውን የከርማ ምድር ስር ያለውን የወርቅ ማዕድን አወጣ። ከክርስቶስ ልደት በፊት በ17ኛው ዓመተ ዓለም አካባቢ በዚያ በረሃማ ምድር ከርማን ሀብታሟና አብረቅራቂዋ ከተማ አድርገው ገንብተዋታል። በእጃቸው ጥበብ በዳሰሱት ምድር ላይም ከ1500 ዓመታት በላይ የዘለቀ ታላቁን ኩሻዊ ስልጣኔ ለዓለም አበርክተዋል። እንከባበር የጥበብ እጃቸው ውጤት የሆነችው ከርማም የሰሜንና የመካከለኛው አፍሪካ የንግድ ማዕከል ሆና ቆየች። የኦሮሞ ኩሽ ለጥንት ግብጻውያን መካከለኛው አፍሪካ የተለያዩ ወርቅና የተፈጥሮ ሀብቶችን ማቅረብ ጀመሩ። በመጨረሻም የኦሮሞ ኩሽ ንጉስ ወታደሮቹን የታችኛውና የላይኛው ግብጽ ግዛት ላይ አሰማራ። ምድሪቱንም በቁጥጥር ስር አዋለ። ግማሽ የግብጽ ምድርንም እስከ ናይል ተፋሰስ ባሉ ሀገራት የኦሮሞ ኩሽ ኪንግደም ነገሰ። በዚህ ጊዜም ወርቃማና ጥበብ የሚነድፈው የኦሮሞ ኩሽ እጅም ማራኪና ውብ ቤተ መንግስቶችን፣ የግብጽ ፒራሚዶችን፣ ላሊበላና አክሱም ሐውልቶችን እንዲሁም የጎንደር ቤተ መንግስትን በንግስና ላይ በነበሩበት እጅግ ሰፊ ዘመን ለትውልድ ለዓለም አበርክተዋል። ውድ የኦሮሞ ልጆች እንግዲህ መጽሐፍ ላይ ያለው እውነተኛ መረጃ ይሄ ነው። ነፍጠኛ ታሪካችንን ወስዶ ማንነታችንን ነጥቆ የራሳችንን ቅርስና የባለቤትነት መብታችንን ነፍጎ በገዛ ታሪካችን መሬታችን ራሳቸውን የአገሬው ተወላጅ አድርገው በተቃራኒው የተከበረውን የኦሮሞ ዘር
መጤ በማለትና አናሳ ብሔር አድርገው ሲረግጡንና ሲገድሉን መኖራቸው የማንረሳው የቅርብ ቀን ታሪክ ነው። ውድ የአገሬ ልጆች ዛሬ በወንድማችን አርቲስት አጫሉ ላይ በሚኒሊክ ዙሪያ በሰጠው አስተያየት ሲቀልዱና ሲያላግጡ ሳይ ታሪክ አለማወቃቸው በተረተረት መኖራቸው ገባኝ። ቢያውቁት ኖሮ ዛሬ አይደለም ኦሮሞ የፈረስ ባለቤት ወይም አባ ፈርዳ እየተባለ ከጥንት ጀምሮ እንደሚጠራ ያውቁ ነበር። የኦሮሞ ልጅ ሲወርድ ሲዋረድ በቆዳ ቀለምና በሰውነት አቋሙ ከማንም ያልተዳቀለ ትክክለኛ ኢትዮጵያዊ ደም ያለው ንጹህ የኩሽ ንጉስ ልጅና የምስራቅና የሰሜን አፍሪካ ባላባት ነው። ንግስናንም ቢሆን ከክርስቶስ ልደት በፊት የተካነበት ነው። ተመልካቾቻችን የዛሬን በዚያ ያበቃው። አብሬያችሁ የነበርኩት ሌንሳ ሽመልስ ነበርኩኝ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ። ሰላሙን ሁሉ ተመኘው። So Egypt has a very long and an interesting history, but the Ottomos land really is Egypt. Egypt is the Ottomos land. Egypt was taken from ancient Ottomos. Even the linguistic evidence, because I was surprised too in doing some linguistic study. In fact, now I even want to learn Oromifa. That's why I want to learn Oromifa to get it right, how they say it. I like to learn that because it's a